የምግብ ሂደቶቹ በጣም አሪፍ ናቸው። ከዚህ በፊት አልተማርንም፣ ግን ያው አሁን በተማርነው መሰረት ቤታችን የተሰጠንን የትምህርት ተከትለን የምንሰራ ከሆነ በተለይ ደግሞ ከትምህርቶቹ ሁሉ በላይ የሆነው አእምሯችን እንዴት ይቀናጭላል፣ ምን አይነት ምግብ ባንበላ አእምሯችን ላይ ጉዳት ይደርሳል የሚለውን በደንብ ስላወቅነ ቤታችን በደንብ ከተጠቀምንበት ውጤታማ ይሆናል ማለት ነው። ጠቃሚ ናቸው ያየናቸው 6 የምግብ አይነቶች አሉ። ከ6 ውስጥ ለምሳሌ ለአእምሯችን ይጠቅማሉ የተባሉት አሁን ከዘር ውስጥ ብንወስድ የዘር የሚባሉት ለዳቦና ለእንጀራ ተብሎ በአንድ ምድብ ውስጥ ይመደባሉ። ሌላው ደግሞ አትክልትና ፍራፍሬ በጣም ትልቁን ቦታ የሚይዝና ፕሮቲን እንድናገኝ የሚያደርገን እና ደግሞ የቅባት እህሎች አሉ። ከነዛ ውስጥ ሰብል፣ ኑግ፣ ሰሊጥ እና የተለያዩ እንዳሉ ተምረናል ማለት ነው። የምግብ ስርዓት መሰጠቱ አንደኛ አንድ ሰው ከመጠን በላይም ከመጠን በታችም አድርጎ ሊመገብ ይችላል። አንድ ሰው በአንድ ቀን በሚውልበት ጊዜ ማግኘት ያለበትን ነገር ላያገኝ ይችላል። ያንን ለሰውነታችን ይጠቅማል ብለን የምናስበውን ነገር አንመገብም፣ መርጠንም አንመገብም። ዛሬ ይሄን ማግኘት አለብኝ ለሰውነቴ ይሄን ማግኘት አለብን ብለን የምናገኛቸው አብዛኞቻችን አይደለንም እና ለዛ ጠቅሞናል። እንዲሁም ደግሞ ለሌላው ሰው ለሌላው ማህበረሰብ እንድንሰጥ እንድናካፍል ረድቶናል እዚህ መሰጠቱ። በስርዓተ ምግብ ሰፊ ችግር እንዳለ እናያለን። እንደ ከተማ አስተዳደርም በተለይ የተማሪዎች ምገባ ከመጀመሩ በፊት የነበረው ችግር የከፋ ነው። ተማሪዎቻችን ወደ ትምህርት ቤት ሲመጡ በቂ ምግብ አግኝተው አይመጡም። ስለዚህ በትምህርት ከመከታተል አንፃር የመቅረት የማርፈድ በአግባቡ ክፍል ውስጥ ትምህርትን ከመከታተል አንፃር ሰፊ ክፍተት አለ። ስለዚህ ይሄን ለመቅረፍ በማሰብ ከተማ አስተዳደሩና መንግስታዊ ያልሆኑ ድርጅቶችን በማሳተፍ 22939 ተማሪዎች ምገባ እንሰጣለን። ከዚህ ጎን ለጎን ደግሞ የዛሬው ደግሞ ቤት ውስጥ የሚጠቀሙበት ምግብ ደግሞ የበለጠ በንጥረ ነገር የበለጸገ ሁሉ ነገር ያካተተ 6ቱን የምግብ ምድቦችን የያዘ ምግብ እንዲጠቀሙ ለማስተማር የተዘጋጀ የሰርቶ ማሳያ ፕሮግራም ነው ማለት ነው። በዚህ አመት በተማሪዎቻችን ላይ ያመጣው ለውጥ በርካታ ጊዜ ገምገመናል። አንደኛው የተማሪዎች ውጤት ከባለፉት አመታት እየተሻሻለ እየሆነ መጥቷል። ሌላኛው ተማሪዎች ማቋረጥ የሚባለው ነገር ኦልሞስት 0% አድርሰናል። የሚቆሩ ተማሪዎች የሉንም፣ ያቋርጡ የሉንም፣ ማርፈድ የለም። የተማሪዎቹ ስነ ምግባርም ከእለት ወለት እየተሻሻለ መጥቷል። ስለዚህ ምግብ ሰው ባገኘ ቁጥር ችግሮቹ እየተቀረፉለት ከሄዱ መማር እንደሚቻሉ ማሳየት ችለናል ማለት ነው። ከዚህ በተለየ ደግሞ መልኩ ሴቶች ስንመለከት በተለይ በከተማ ውስጥ ወይም በአጠቃላይ እንዳገር ያለውን ችግር ለመቅረፍ ያስቻለ ፕሮግራም ነው ብለን እናስባለን። ሰርቶ ማሳያ ፕሮግራም በቀጣይ ወደ 3 ትምህርት ቤቶች እናከናውናለን። ይሄ ዛሬ የመጀመሪያችን ነው። በቀጣይ መስከረም 16 ጠይማን መርጠናል። ከዛ የሚያልፉ በጀታችን የሚያስኬደን ከሆነ ሌሎች ትምህርት ቤቶች ላይ ለማሳየት እንሞክራለን። ስለዚህ በዚህ አመት ግን ፕሮግራም ብለን ያዝናቸው 3 ትምህርት ቤቶች አሉን። ከዚህ ደግሞ እያሰፋ ነው ሄደን ሌሎች ትምህርት ቤቶችም ልምድ እንዲወስዱ የምናደርግበት ፕሮግራም ይቀጥላል ማለት ነው። በምግብና ስርዓተ ምግብ ጉድለት መቀንጨርና መቀጨጭ እየተከሰተ ያለበት ሁኔታ ስላለ ይህ ተግባር በሰፊው ደግሞ ትምህርት ቤቶች ላይ ብንሰራ የተሻለ ውጤት ያመጣል ተብሎ ስለሚታሰብ እንደ ሰቆጣ ቃል ኪዳን ፕሮግራም ይህንን የምግብና ስርዓተ ምግብ ስራ የሳፖርት እያደረገ ያለ ፕሮግራም ስለሆነ ይሄ ደግሞ በ2030 መቀንጨርን 0 ለማድረግ እየሰራ ያለ ፕሮግራም ነው። ስለዚህ በ2030 መቀንጨርን 0 ለማድረግ ከሚሰራቸው አንዱ አክቲቪቲ ትምህርት ቤት ላይ የግንዛቤ ፈጠራዎችን ስራ ይሰራል፣ የምግብ ዝግጅት ስራዎችን ይሰራል፣ የገንፎ ዝግጅት ስራዎችን ይሰራል፣ የአትክልትና ፍራፍሬ ምርት ማምረትን ጭምር ይሰራል። እዚህ ጋር የአትክልትና ፍራፍሬ ምርት መመረቱ እዚህ ጋር ግብአቱ ከተገኘ ወደ ምገባ ፕሮግራም ለመቀየር በጣም ቀላል ነው። አሁን ላይ እየተካሄደው የምገባ ፕሮግራም በግዢ አግባብ ነው እየቀረበ ያለ። ከያለበት ቦታ ተሰባስቦ በግዢ አማካኝነት ነው የሚገባ። ነገር ግን አሁን እነዚህን በግዢ የሚቀርቡ ግብአቶችን እዚሁ ላይ ማምረት ነው የሚፈልገው። ትምህርት ቤት ውስጥ በማምረት ግብአቱን ከዛ ወደ ምገባ ፕሮግራም ቀይሮ የምገባ ፕሮግራሙን አሻሽሎ አጠቃላይ የመቀንጨርና የመቀጨጭን ሂደት በመቀነስ የአጠቃላይ ትምህርቱ ላይ የሚያደርሰውን ተጽዕኖ ቀንሶ የትምህርት አቀባበላቸውን ማሳደግ ነው ማለት ነው። የመጨረሻ አልቲሜት ጎል ብለን ያስቀመጥነው ማለት ነው። ከምገባ ፕሮግራም አንፃር ወደ 24 ትምህርት ቤቶች ምገባ እየተካሄደባቸው ነው። ነገር ግን ደግሞ ከምግብና ስርዓተ ምግብ ላይ ጭማሪ ምንድነው ሲባል ምግብና ስርዓተ ምግብ 6ቱን የምግብ ምድቦች ያማከለ ምገባ ስለሆነ የሚያስፈልገው ይህንን በየትምህርት ቤቶች የአትክልትና የፍራፍሬ ቦታ እንዲያዘጋጁ የዘር አቅርቦት በፕሮግራሙ አማካኝነት እየተሰጠ ያለ መሆኑን የስልጠና ስራዎችን በክበባት የተደራጀ የምግብና ስርዓተ ምግብ ተጠሪ በየትምህርት ቤቶች ተደርጎ በተጠሪዎች አማካኝነት
እርሻ ቦታው እንዲዘጋጅ እና ዘሮች በሰዓቱ ተሰጠው እንክብካቤ እየተደረገላቸው የእርሻ መሳሪያዎች ተሰጠው እንዲካሄድ እየተደረገ ያለበት ሁኔታ ነው ያለ። በሁሉም ትምህርት ቤት ማለት ይቻላል የዘርና የስራ እንቅስቃሴው አሁን ላይ እየተካሄደ ነው ያለው። ስፔሻሊ ግን እነዚህ እነ መስከረም 16 እነ ቁልቋል እነ ጠይማ እነ ጎርደማ ትምህርት ቤቶች በሰፊው በጥሩ ሁኔታ እየሄዱልን ያሉ ናቸው። ነገር ግን ሌሎቹ የላቸውም ማለት አይደለም፣ ጅማሮ አለ። ግን እነዚህንም በማስፋት የምግብና ስርዓተ ምግብ ስራችንን በትምህርት ቤቱ በሰፊው አሰርጸን መቀንጨርና መቀጨጭ እንዲቀንስ ለማድረግ እየሰራ እንገኛለን። ይህንን ፕሮግራም ከተማ አስተዳደሩም በደንብ ትኩረት ሰጥቶት ከበጀት አንጻር በየተቋማት በዚህ የተደራጁ ተቋማት አሉ ወደ 9 ተቋማትና እነዚህ ተቋማት ከመደበኛ በጀታቸው ወደ 2% የሚሆኑትን በጀት በጅቶ ይህን ተግባራት ቢያንቀሳቅስ መልካም ነው። ከዛ ባለፈ ግን በተለይ እዚህ ትምህርት ቤት ላይ ያሉ ርዕሳነ መምህራኖችና የአስተዳደር ሰራተኞች ለዚህ ተግባር ትኩረት ሰጥተው የሚሰሩትን ተግባራት ሁሎችም አቀናጅተው ለመስራት ቢሞክሩ የተሻለ ስራ እንሰራለን የሚል መልእክት አስተላልፋለሁ። የኛ ትምህርት ቤት ምገባ የተጀመረው 2017 ላይ ነው። በዚህ ትምህርት ቤት የሚማሩ ተማሪዎች 95%ቱ የዝቅተኛ ነዋሪ ማህበረሰብ ልጆች ናቸው። በመሆኑም ምግብ ያስፈልጋቸዋል። ካሁን ቀደም እነዚህ ተማሪዎች በክላስ ውስጥ ቁጭ ብለው መማር አይችሉም ነበረ። ማለትም ትምህርት ቤት አርነ እያሉ ከወላጆቻቸው ምግብ ፍለጋ ሜዳ ለሜዳ ነበር ሲዞሩ የሚውሉት። ይሄ ችግር ለመቅረፍ ሲባል ትምህርት ቤቱ ያለውን ችግር ለተለያዩ የበላይ አካላት በማሳወቅ ትምህርት ቤት ተማሪዎች ምገባ እንደሚያስፈልጋቸው ምግብ ካገኙ ሙሉ በሙሉ ትምህርታቸውን እንደሚከታተሉ ችግሩን በማሳወቅ የረጅ ድርጅት ካርተር ኢትዮጵያ በሚል በነሱ አማካኝነት የምግብ እህል 2017 ላይ ተሰጠነ። የምግብ እህሉ እንደመጣልና ወዲያውኑኛ ማቴሪያል መመገቢያ እቃዎችን በሙሉ አፈላልገን ትምህርት ቤቱ ተማሪዎች ምገባ እንዲያገኙ አድርገናል። ምግብ ሲያገኙ ያቋርጡ የነበረ ይቀሩ የነበረ እና ትምህርታቸውን በደንብ የማይከታተሉ ተማሪዎች የተለየ ውጤት በማየታችን የማቋረጥ መጠን መቅረት፣ የመዘግየት መጠን መቅረት ያንን ስናይ 2018 ደግሞ ይህኑ ይዞ እንዲቀጥል የባህር ዳር ከተማ ትምህርት መምሪያ አስተዳደር 2017 የምገባ እንዲቀጥል በማድረግ ከተማ አስተዳደር ትምህርት መምሪያው በመተባበር የ2018 እንዲቀጥል አድርገውልናል። 2017 ላይ 1800 ተማሪዎች ነበር የምንመግብ። አሁን 2018 ደግሞ 1930 ተማሪዎች በሙሉ እንዲመገብ በማድረግ የተማሪዎች የትምህርት አቀባበል በጣም ከፍተኛ እንዲሆን ረድቶናል። አቋራጭ ተማሪ የለንም። የተማሪዎች ጤና እንዲጠበቅ ነው። የምገባው መኖር እንደ ቁልቋል ትምህርት ቤት ከፍተኛ ጠቀሜታ ነው ያለው። ህፃናትን መመገብ ማለት የህፃናት ህይወትን መረከብ ማለት ነው። ለዚህም ትምህርት ቤቱ የራሱ የሆነ ኮሚቴ አለው። 10 ኮሚቴዎችን አቋቁሞ ይሄ ኮሚቴ በሁለት ሳምንት እየተገናኘ እየተሰበሰቡ ያለው ችግር ያለው ጠንካራ ጎንና ደካማ ጎን እየተገመገመ በዚህ እየቀጠልን ነው የምንሰራው። የምገባ ፕሮግራሙ ከመጣልን እህል ከሩዝና ከበቆሎ ቅንጨ ከሽምብራ ውጭ ትምህርት ቤቱ ደግሞ የተመጣጠነ ምግብ እንዲያገኙ በማድረግ የጓሮ አትክልቶችን በስፋት በማምረት ለምሳሌ እንደ ቀይ ስር፣ ቆስጣ፣ ሰላጣ፣ ካሮት፣ ቲማቲም እነዚህን እየቀላቀልን ለተማሪዎቻችን እንመግባለን። በምገባ ላይ ብዙን ወላጅ ነው የሚሸፍነው። ምገባን ስንጀምር ከማህበረሰቡ ጋር ተመካክረን ነው። ማህበረሰቡ ጋር የምንመካከረው ወላጅን አማክረን በመጀመሪያ ልጆቻችሁን እንዲመገቡ ትፈልጋላችሁ አትፈልጉም የሚል ጥያቄ ነው የምንጠይቀው። አሁን ፈልጋለን ሲሉ ምገባው ምን አይነት እንደሆነ ቀድመን ለወላጅ እናሳያለን። አሳይተን ከዛ ቀጥለን ነው ህፃናትን መመገብ የጀመርነው።